ኢየሱስ የማያምን ግን የዘላለም ፍርድ ይጠብቀዋል። ወገኖቼ መጽሐፍ ቅዱስ አስጨናቂ ጊዜ እንዲመጣ አውቀህ በጉብዝና ወራት ፈጣሪን አስብ ይላል። ዛሬ ቀን ሳለን በዚህ ዕድሜያችን ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን ብንቀበል የዘላለም ሕይወት እናገኛለን። ነገር ግን እግዚአብሔር አምላክ ሰጠን የመዳኛ መንገድ ክርስቶስን ባንቀበል እምቢ ብንል የዘላለም ፍርድ ይጠብቀናል። ወገኖቼ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ሰጠን ብቸኛ መንገድ ኢየሱስ ክርስቶስ ብቻ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብርን ጎድሏቸዋል ተብሎ ተጻፈ። ወገኖቼ ኃጢአት መዳኛ መንገድ እንዲያው በመሳብ በኩል በክርስቶስ ኢየሱስ በማመን ብቻ ነው። ብቸኛ አዳኝ ኢየሱስ ብቻ ነው። ሰዎቹን ስላድን በመስቀል ላይ የሞተ ስለ ኃጢአታችን የተሰዋ ክርስቶስ ኢየሱስ ብቻ ነው። መጽሐፍ ቅዱስ የልጁ የክርስቶስ ደም ከኃጢአት ሁሉ የኃጢአት መንጻት ወገኖቼ ከኃጢአት የሚያድነን ኢየሱስ ክርስቶስ ብቻ ነው። የክርስቶስ ደም ብቻ ስለ ኃጢአታችን መስቀል ላይ ፈሰሰ። ስለዚህም በልጁ በክርስቶስ የሚያምን የዘላለም ሕይወት ያገኛል። በማያምን ግን መጽሐፍ ቅዱስ እንደሚናገር ሕይወትን አያገኝም። የእግዚአብሔር ፍርድ በእሱ ላይ ተወጥቷል። ወገኖቼ መዳን በሌላ በማንም የለም። ዛሬ የመዳን ቀን ነው። ዛሬ የምትሰሙት የምስራች ቃል የመዳኛ ቃል ነው። ብቸኛው አዳኝ ኢየሱስ ክርስቶስ ብቻ ነው። ብቸኛው አዳኝ ኢየሱስ ጌታ ብቻ ነው። ወገኖቼ አንድ መዳኛ መንገድ ጌታ ኢየሱስ እንደተናገረው እኔ ሕይወትም እውነትም መንገድ ነኝ እንዳለ አንድ ብቸኛ መንገዳችን ክርስቶስ ኢየሱስ ብቻ ነው። አንድ መዳኛ መንገድ ከአብ ጋር ሊያስታርቀን መስቀል ላይ የሞተው ኢየሱስ ክርስቶስ ብቻ ነው። መታረቂያችን፣ መግቢያችን፣ ማምለጫ